እንደምን አላችሁ የኤርቪን ቤተሰቦች። ዛሬ ብዙዎቻችሁ ችግር ነው ብዬ ማስበው የሞላችሁት ሞባይል ካርድ ሳትጠቀሙበት ወይም ፓኬጅ ሳታረጉት እየጠፋባችሁ ለተቸገራችሁ መፍትሄ ይዤላችሁ መጥቻለሁ ማለት ነው። እናንተ አውቃችሁም ይሁን ሳታውቁ የቴሌ ሰርቪስ ወይም ደግሞ አገልግሎት ላይ ተመዝግባችሁ ሊሆን ይችላል። ስለዚህ አጭር የቴሌኮም ኮድ በመጠቀም እንዴት አድርጋችሁ ያንን አገልግሎት ማቋረጥ እንደምትችሉ በዚህ ቪዲዮ ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ስቴፑን በደንብ መከታተል ነው። ወደ ቪዲዮ መጀመሪያ መደወያችሁ ጋር ከገባችሁ በኋላ ኮከብ 900 መሰላል ብላችሁ እናንተ በምትጠቀሙበት ሲም ትደውላላችሁ ማለት ነው። ከደወላችሁ በኋላ እንደምታዩት ቫሲልና 1 እና 2 ብሎ ይመጣል ማለት ነው። አንደኛ ላይ የሚለው የምዝገባ ዝርዝር ይላል። ስለዚህ እናንተ የተመዘገባችሁበትን ማየት ከፈለጋችሁ የምዝገባ ዝርዝር የሚለው መንካት ትችላላችሁ። ሁለተኛ ደግሞ አንድ በአንድ ለማቋረጥ ሚል አለ። እናንተ ሲአርቢቲን ማቋረጥ ካልፈለጋችሁ አንድ በአንድ ሚለውን በመንካት ሌሎቹን አገልግሎቶች ማቋረጥ ትችላላችሁ ማለት ነው ከሲአርቢቲ ውጪ። ወይም ደግሞ እናንተ ሁሉንም አገልግሎቶች ሲአርቢቲን ጨምሮ ማቋረጥ ከፈለጋችሁ ኔክስት የምትለዋን ወይም ደግሞ ዜሮ ትጫኑና ሴንድ ታረጋላችሁ። ሴንድ ስታረጉ 3 ቁጥር ላይ ሁሉንም ለማቋረጥ ሚል አለ። 4 ቁጥር ላይ ደግሞ ሲአርቢቲ ምዝገባ ይውጡ ሚላለ ማለት ነው። እናንተ ሲአርቢቲ ብቻ ለመውጣት ከፈለጋችሁ 4 ቁጥርን መጫን ትችላላችሁ። ሁሉንም አገልግሎቶች እንዲያቋርጥ ከፈለጋችሁ ደግሞ 3 ቁጥርን በመንካት ሴንድ ታረጋላችሁ ማለት ነው። ሴንድ ካረጋችሁ በኋላ እናንተ ከዚህ በፊት አገልግሎቱን ተመዝግባችሁ ከነበረ አጭር የጽሁፍ መልእክት ይደርሶታል ይላችኋል። ካልሆነ ደግሞ ምንም አይነት የተመዘገቡት አገልግሎት የሎትም ይሉታል ማለት ነው። እኔ ቅድም አገልግሎቶቹን ስላቋረጥኩኝ ነው አሁን እንደዚህ ያለኝ። ስለዚህ ቅድም ሳቋርጥ የደረሰኝ ሜሴጅ ላሳያችሁ ማለት ነው። እንደምታዩት የማያ ፓኬጅ ይጠቀም ነበር ከዚህ በፊት። እንደምታዩት ውድ ደንበኛችን ማያ ላይ ምዝገባው ከበዚህ ቀን ከዚህ ሰዓት ጀምሮ ተቋርጧል ይላል ማለት ነው። ስለዚህ ማያ የነበረኝን አገልግሎት አቋርጫለሁ። ሌላኛው ደግሞ ሲአርቢቲ ነው ማለት ነው። እንደምታዩት 822 ላይ you have successfully unsubscribed from the normal CRBT service thank you ኢትዮ ቴሌኮም ይላል ማለት ነው። ስለዚህ CRBT እና ሌሎች አገልግሎቶችን በዚህ መልኩ አቋርጫለሁ ማለት ነው። እናንተም እንደኔ አድርጋችሁ በማቋረጥ መጠቀም ትችላላችሁ ማለት ነው። እንግዲህ ይህ ቪዲዮ ከጠቀማችሁ ለወዳጅ ዘመዶቻችሁ ለጓደኞቻችሁ ሼር አድርጉላቸው እና ደግሞ ቪዲዮውን እስካሁን ድረስ ከተመለከታችሁ ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ይመቻችሁ።